እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። የጥምቀት በዓል የሚከበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ብቻ ሲሆን እንደ ኢሮፒያን አቆጣጠር በ2019 በሰው ልጅ በማይዳሰሱ ቅርሶች ውስጥ መመዝገቡ የሚታወስ ሲሆን በዓሉ መከበር የሚጀምረው በጥምቀት ዋዜማ ወይም ጥር 10 ሲሆን ጥር 10 ከተራ በመባል ይታወቃል። ከተራ ማለት ከተረ ከሚል የግዕዝ ቃል የተወሰደ ሲሆን ትርጉሙም ውሃን መክበብ ወይም መገደብ ማለት ነው። በዓሉ ታዳሚዎች በከተራ ቀን ታቦታቶችን ይዘው ወደ ጥምቀተ ባህር ይጓዛሉ። ሕዝበ ክርስቲያኑ ሌሊቱን በዝማሬና በጸሎት የሚያድሩ ሲሆን ጥር 11 ቀን በዓሉ የሚጀምረው የማለዳ ፀሐይ ከመውጣቷ በፊት በሚጀምረው የአምልኮ ስነ ስርዓቶች ነው። በመቀጠልም የተባረከውን ውሃ በበዓሉ ታዳሚዎች ላይ በመርጨትና በማጥመቅ የበዓሉ ስነ ስርዓቶቹ ይቀጥላሉ። ጥር 11 ጠዋት ከ4 ሰዓት ጀምሮ ታቦታቶቹ ከጥምቀተ ባህር ወደ የቤተ ክርስቲያናት ስለሚመለሱ በበዓሉ ታዳሚዎች ታጅቦ በተለያዩ በባህላዊና በመንፈሳዊ ዝማሬዎች እየታጀቡ ይመለሳሉ። የጥምቀት ስነ ስርዓቱ የሚመራው በኦርቶዶክስ ቤተ እምነት ቀሳውስቶች ሲሆን ቀሳውስቶቹ ታቦታቶቹን ይሸከማሉ። ከጥምቀት ጋር ተዛማጅ የሆኑ ስብከቶችን፣ ትምህርቶችን በማስተማርና በመስበክ በዓሉ በድምቀት ሁኔታ እንዲከበር ይመራሉ።